በጣም ብዙ ጊዜ ሲሰድበኝ እግዚአብሔርን ነው ምልክ እየሰደበኝ ይጽፋል ኔጌቲቭ ኮሜንት ምናምን ላይክ በጀርባ ደግሞ አስታርቆኝ ይላል። እኔ ስለምወዳት ነው እንደዚህ ማድረገው ይላል። በጀርባ እንደዚህ ይላል። ከዛ ደግሞ በፊት ለፊት ደግሞ እኔን ለማስቀጣት በግዴታ ነው እየሄደ ያለው የሰውዬ። እኔ ኢትዮጵያዊ ነኝ አይደለ? በዚህ መጠን እነሱም ለጊፍት ብለው በዚህ መጠን እኔ መስደብ አለባቸው? ጊፍት ገና ለገና ጊፍት እያወረደላቸው ስለሆነ ህዝቡ ተነሳብኝ። ቫይብሬተር ዲቦራ በመጀመሪያ ዶናፖ ሚንደስ ቢካዝ እኔ አንድ ቀን እሱ ስደብልኝ ብሎኝ ማያውቅም፣ ሰድቤሽም አላውቅም። ግን ስለሰጠ ነቨር ሌላ ሰው ካደረገ አላውቅም። ገባሽ? ብዙ ቦታ ነው እየሄደ የሚሰጠው አይደል? እኔ ጋር ብቻ አለ የሚሰጠው፣ በተለያየ ቦታ እየሄደ ይሰጣል። ኦፍኮርስ አንዳንድ ቦታ ሲሰርቡሽ አይቻለሁ። እኔ ግን ምንድን ነው አሰደብልኝ ብሎኝ ማያውቅም፣ እንደገና ደግሞ ሰድቤሽም አላውቅም። ግን ስለሰጠ ተጫወትን። በውስጥ ግን ነው ላይ የመጀመሪያው ጊዜ አንቺ ስትነግሪኝ ምንድን ነው ምናምን ስለው እንዲህ ነበርና አለ። ከዛ በራሱ ፈቃድ ሁሉን ኢንፎርሜሽን ላከልኝ አይደል? አየው ሰማው አዲዮ ያንቺ የሱ ምናምን አዳም ስማኝ ቆይ እዮዳ በአንድ ነገር ልንገርህ። እኔ ብፈልግ ይህ ሁሉ የሚሰጠውን አንቺ ጋር ማድረግ ትችያለሽ። ታረቂና ብለህ ጠይቀኸኛል አልጠይቀኝም? በየቦታው የሚበትነው ጊፍት ለአንቺ ይሆናል አልከኝ። እኔ ጊፍቱን ብፈልግና በጊፍቱ በሚሰጠው ብቀና እኔ ሆን ብዬ አልታረቅም ነበር? እስኪ ንገረኝ አንተ እንዳንድ ጭንቅላት እንዳለው ሰው የምታስበው። እኔ እኮ አቤስ የሆነ ነገር ምንድን ነው ጊፍቱ ቢያስጨንቀኝና ጊፍቱ ልቆይ ላስረዳ ስለፈለግ ተረድጃለሁ። ብናደድ እኔ ያን ጊፍት ለራሴ ማድረግ ከብዶኝ ነው ወይ? ግን አልፈልግም በቃ እኔ ያናደደች ሌላ ነገር አለ። አሁን መሰለሽ እናቴ ትሙት ከሚጽፈው ኮሜንት ውጭ ያናደደች ግን ትላንት ላይ ኮሜንት ጽፎ አቅማ ሰውዬው ሲያወራ የሰማሁት እዩዳ ትላንት አንተ ጋር ምንድን ነው ያለው? በፊት እሷ ጋር ነበረ ሰፖርት የማደርገው እና አሁን ሌላ ጋር ላይክ ደስ ያለ ቦታ ስሰጥ ጀስት ኮንትሮል ማድረግ ፈለገች። ሌላ ጋር ስሰጥ ደስ አይላትም። በዛ ላይ ጣላ ነው አይነት ነገር ነው የሰማሁት። ቫይብሬተር እኔ ኮንትሮል ማድረግ ብፈልግና ኮንትሮል ላይክ ማድረግ ብፈልግ እኔ አልታረቅ ንገረኝ። ቆይ እኔ ሰላም አላወርድም ነበር? እኔ እኮ ነኝ አልፈልግም ያልኩት። ግን ለአንቺ መጥፎ ነገር በየቦታው ስቲል ቫይብሬተር ፌክ አካውንት እየቦለኩ ነው። እስመቶ ሰፖርት እያደረገኝ ማለት ነው። አልፈልግም እያልኩ እየቦለኩ ነው ያለው። ሲሰጥሽ ትቦልቅ ያለሽ በኢየሱስ ክርስቶስን በፌክ በእኔ ስም እየከፈተ ፕሮፋይል እያደረገ እየመጣ ይሰጠኛል። ኖ በዚህ መጠን ነው ሴትነት ክብር የሚባል ነገር አለ። ቫይብሬተር በዚህ መጠን እኔ እንደዘረፍኩት ኪስ ውስጥ ገብቼ እንዳወጣው አይነት ነገር በዚህ መጠን ዲስሪስፔክት አድርጎኝ። ዲስሪስፔክት ማድረግ እኮ ክፉ ቃል መናገር ብቻ አይደለም፣ ይሄ ስም ማጥፋት ነው። አስጠንቁላብኝ ነው ምናምን this is actually wrong የሆነ ነገር ኢቭል አይ እንዳየሁት ግን ፎንቃ ምናምን ነገር አለበት ሰው whatever ካልፈለክስ እኔ የተረዳሁትን ልንገርህ። ይሄ ብሎ አይን ነው ያሳሳተኛል እና አሁንም ብሎ አይኑ አልተነሳም። እንዴት ነው ያልሰጠው? ለምንድን ነው ግራ አይገባኝ። በፊት እየሰጠ ነው አለች እኮ። ስማ guys are missing the point. I think to be honest with you ምንድን ነው ያለ ስጠይቀው why you supporting her በፌክ አካውንት ስለው you know because ያለው ነገር ለኔ ባይዋጥልኝ ምንድን ነው ያለው እዛ ጋር ማንም ስለማይሰጣት ስላይ እየሄድኩኝ እረዳታለሁ አለ። እኔ በህይወቴ እዮዳብ ልንገርህ፣ እኔ ከጊፍተር እኩል ሌቭል ያለች ነኝ። በህይወቴ እኔ ቲክታኬን ከፍቼ ጌም ከተጫወቱ እኔ ሰፖርት ሳልደረግ ቀርቼ የማቀበት ቀን የለም። እግዚአብሔር ይመስገን ሰፖርት ያደርጉኛል። እህት ወንድሞች አሉ እዚህ የሚያደርጉ ሰዎች አጥቻ አላቅም። እኔ አላቅም ነው ምልክ እሱ ሬዝን ሊሆን አይችልም። በቃ እኔ አልፈልግም ማለት ዲቦራ ትናንትና እኮ for 6 hours እኔ ጌም ሳልጫወት ታሳዝነኛለች። የእናቱ ነው ማሳዘን። ኦፖርቹኒቲ ሰጥቼው ተናግሯል። what I'm saying is this ስለ አንቺ ኔጌቲቭ ነገር በውጭ ሲናገር አልሰማሁም፣ ግን የፊሊሙን ተናግሯል። ምንድን ያለውን ተቀበይ አልተቀበይ የራሳችሁ ጉዳይ ነው። በውስጥም ለማስታረቅ ሞክሬያለሁ። በአደባባይም እሱ መጥቶ ባደወይ አንቺ ጋር ሲጫወት ብቻ አይደለም በተለያዩ ቦታ ሲሄድም ይሰጣል ያለ እንዴ። ኦብቪየስሊ ምን ብሏል መሰለሽ? እሱ ክሊር የሆነ ማናደድ እፈልጋለሁ አንድ ነገር ልንገርህ የሚሰጥክ አንድና አንድ ነገር ልንገርህ ከኔ ጋር እኔ ለማናደድ ነው ብሏል እኮ እኔ ደግሞ አልናደድም። እዮዳብ እኔ አልናደድም። እሱ ለምን ገንዘቡን እዮዳብ ማወቅ ያለብህ ምንድን ነው ለማናደድ ብለህ እየዞርክ ምናምን ነገር ስትሰጥ ማን ነው የሚጎዳው? ጊዜ ስጠኝ። ቆይ እዮዳብ ላስረዳ። ለምን ወጣሽ አልከኝ? ቆይ ላስረዳ። የወጣሁበትን ምክንያት ደግሞ ላስረዳ። ለምን ወጣሽ ካልተናደድሽ አይደል የምትለው? ከተናደድኩ የሚያናድደኝ ቢሆን ጊፍት መስጠቱ የሚያናድደኝ ቢሆን አትስጠኝ ብዬ ብሎክ አደርገዋለሁ ወይ? ንገረኝ እስኪ። አትስጠኝ እያልኩ እኮ እኔ ነኝ እኮ እየገፋሁት ያለሁት። ለምን እኔ ለሌላ
that doesn't make sense. It doesn't make sense. It doesn't make sense to you, Dom. ዲቦ ቻላት ሲሆን ሙዚቃውን ስለከፈትኩ ነው ወይስ አንበስ ለኮይን ብለው አሳደቡ ግን ሞራል ይላል በሙዚቃው ሁሌ እኮ ነው የምከፍተው ዲቦራ ኤቭሪ ታይም ጠይቂያቸው ኤቭሪ ታይም No. That's disrespect. ዳይቦ የሚለው ሙዚቃ አይደለም ያልኩት። That's not the one. መጀመሪያ ቀደም ብለህ የተከፈተው የካኘ ወስት ስሚ ሙዚቃ that's my favorite song. Even remix ለመናገር ዮዳ በአዲስ አሽካብቷል እሱ እውነቱን ለመናገር በዚህ መጠንም